የነብዩ መሐመድ አስገራሚ ተአምር። ይህ ቪዲዮ ሙስሊም ሆናችሁ ከደረሳችሁ ለነብዩ ባላችሁ ፍቅር ልክ በደንብ ኮፒ ሊንክና ሼር ዲቪት ሪፖስት በማድረግ ለካፊሮች አድርሱ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ አማኝ ያልነበሩ ህዝቦች በነብይነትህ አንቀበልም አሉት። ነብዩም ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ብሰነጥቃት በነብይነቴ ትቀበላላችሁ አላቸው። ህዝቦችም አዎ አሉ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ወደ ላይ በማንሳት አላህ ሱብሓነሁ ወተዓላ ጨረቃን ለሁለት እንዲሰነጥቅላቸው ጠየቁት። አላህም እንደጠየቁት አደረገላቸው። ጨረቃን ለሁለት ሰነጠቀላቸው። ከዛም ኩፋሮች ይህንን ነገር በተመለከቱ ጊዜ ገሚሱ ሰለመ፣ ገሚሱ ደግሞ ይህ ድግምት ነው ጥንቆላ ነው በማለት አስተባበለ። አላህም በቅስፈት ጨረቃን ለሁለት ገጠማት። እናም የሚያስገርመውና ታምሩ የሚቀጥለው እዚህ ጋር ነው። ናሳ ከባድ የሆነ ጥናት በጨረቃ ላይ ሲያደርግ የጨረቃን ስንጥቅ በዚህ መልኩ ተመልክቶታል። እናም አላህ ሱብሓነሁ ወተዓላ ይህን የጨረቃ ስንጥቅ ለማስረጃ አስቀምጦት ነበረ። ሱብሓነላህ የኛ ነብይ ሰለላሁ ዐለይሂ ወሰለም እጅግ በጣም ገራሚና ተአምረኛ ነብይ ነበሩ። ሁላችሁም ኮሜንት ላይ ሰለዋት በማውረድ ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ።